ቲና ድራማ ክፍል 40 ተለቀቀ። ቲና አባባን አግታ አሰቃየቻቸው። ዳኒ አባባን ቲና እንዳገተቻቸው አወቀ። ካሌብ ቲናን አስፈራራት። አባቴን አንድ ነገር ብታደርገው እገልሻለሁኝ። የአባቴ ንብረት ውድ ንብረቱ የሚለው ምን እንደሆነ ታውቂያለሽ ስላት ምንድን ነው ስትለው ሽጉጥ ነው አላት። እና አባቴ ዋና ገንዘብ ብሎ ያኖረውን እኔም እጠቀምበታለሁኝ። አባቴ አንድ ነገር ሲሆን ዝም አልልም አለ። እንደዚሁም ዳኒ ቲናን አወጣጣት። ትሁት ለሁሉም የሆነች ነው። ትሁት በጣም ነው የምታሳዝነው። ዳኒም ካሌብና ትሁት በጣም ያሳዝናሉ። ያው ባባባ ዳኒም ግን አሁን ጥሩ ነገር እያደረገ ነው። ትሁት ዳኒን እንደዚህ አድርግ፣ ቲናን ተቀራባትና ሁሉንም ነገር እወቅ። ምናልባት እሷ የምትሰራው ስራ አንተ እጅ የሌለበት ሊሆን ይችላል። ነገር ግን እስከ ዛሬ የሰራኸውን መጥፎ ነገር ሊቀንስልህ ስለሚችል እድሉን ተጠቀምበት አለችው። ዳኒ እዚህ ላይ እጁ የለበትም፣ ቲና ብቻ ናት። አባባን ያገተው ሰውዬ ደህና ሰው ይመስላል። ምናልባት ከአባባ ጋር ተስማምተው ያመልጥ ይሆን? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሩታ አስተያየት ብቻ ነው ተከታታችሁ እንደናችሁኝ እኔ ጋር አልሐምዱሊላህ ረብል ዓለሚን ደህና ነው። እንግዲህ ቲና ድራማ ይዘንላችሁ መጥተናል። ቲና ድራማ ቲና መቼ ነው የሚያልቀው? ትሁት ድራማ መቼ ነው ቲና የምትጋለጠው? የቲና ተንኮል ማለት ነው መቼ ነው የሚጋለጠው? አባባ በገዛ ንብረቱ እንደዚህ መሆን የለበትም ማለት ነው። አባባ ንብረታቸውን እንደዚህ አልሰጥም ያሉት የገዛ ንብረታቸው ሀቃቸው ስለሆነ ነው። ቲና ግን ከመጀመሪያው ጀምሮ አባባን ብዙ ነገር አሰቃይታቸዋለች። እስካሁንም ድረስ ደግሞ ሙሉ ንብረትን ካልሰጠሁኝ ይገልሃለሁኝ እያለቻቸው ነው። አባባ ደግሞ የፈለገ ነገር ቢመጣ 5 ሳንቲም አላቀምስሽም፣ እንግዲያስ የኔ ውሳኔ ላሳውቅሽ፣ እሞታለሁኝ እንጂ 5 ሳንቲም አልሰጥሽም ብለዋታል። በጎን ካሌብ አባቴ አንድ ነገር ከሆነ ማንንም አለቅም እያለ እየፎከረ ነው። ካሌብ አሁን ወንድ እየተጫወተ ነው። ቲና ማስመሰሏን ቀጥላበታለች። አባቴን ነው አሁን አባዬን ነው መፈለግ ያለብን፣ ፖሊስ አመለከታችሁ እንዴ? ፖሊስ ጣቢያ እንሄድ እያለች ሁሉንም ነገር እያጣላች ነው። ካሌብ ግን በጎን የሚያደርገውን ነገር እየነገራት ነው። ቢሆንም ግን ቲና ይሄንን ነገር እየተጠቀመችበት ነው። ቲና አባባን አግታ ምንም እንዳልተፈጠረ ቤት ተቀምጣ ከጎናችሁ ነኝ፣ ፍችን ከፈለክ ለራሱ መፋታት እንችላለን፣ ግን ደግሞ አሁን ፍች መፈጸሚያችን ሰዓት አይደለም፣ አባዬን መፈለጊያ ሰዓታችን ነው እያለች እየደለለችው ነው ካሌብን እንግዲህ ማለት ነው። እንደዚህ ሆኖ እስከ መቼ የሚሆን ይመስላችኋል? ለማንኛውም ቲና እንደዚህ መቀጠል የለባትም፣ መጋለጥ አለባት። ትሁት ካሌብን እንዲያምናቸውና ከጎናቸው ሆኖ ዳኒን ከጎንህ አድርገህ አባዬን መፈለግ አለብን ብላ አስማምተዋለች። ቴና ለካሌብ ለዳኒ ከነገረችው ዳኒ ደግሞ ያው ስለሚጸጸት ምናልባት ይነግራቸዋል። ዳኒ አሁን ብልጥ ሆኗል። ዳኒ ብልጥ የሆነበት ምክንያት ቲናን እኔም አባዬ መሞት እንፈልጋለሁ፣ ምናልባት በእጅ ስላልሞተ ይሆናል እንጂ የሚጸጸተው ግን ደግሞ ብሞት መሞትን እንጠላ አይደለሁኝ ብላ በቃ እንደዛ ከሆነ እኔ እነግርሃለሁኝ ያለበትን ቦታ አሳይሃለሁኝ ስትለው አንቺ ነሽ ያፈገግትሽው አይደል? አሁን እንደዛ ከሆነ እኔ አሳይሃለሁ ግን ሚስጥር ነው ብላ ጥላው ሄዳለች። ዳኒም ጨዋታው ገና ተጀመረ እያለ ነበረ። ጨዋታው ገና ተጀመረ። የምር ዳኒ ከቲና ጋር ሆኖ አባባን ያሰቃየ ይሆን ወይንስ ደግሞ ጸጸቱን ይለቀውና ምናልባት ያሳለፈው ጊዜ ከአባባ ጋር ያሳለፈው ጊዜ ትዝታ ውስጥ የሆነውና ሊመለስና ከአባባ ጋር ሆኖ ቲናን አጋልጦ ከነ ካሌብ ጋራና ከትሁት ጋራ ይሆን ይመስላችኋል? እኔ ሳስበው ዳኒ እንደዛ የሚያደረግ አይመስለኝም። ምክንያቱም ዳኒ ገንዘብ ወዳድ ነው። ለገንዘብ ስል ምንም ነገር ሊያደርግ ስለሚችል እኔ ምንም እንኳን ለገንዘብ ስል የሰውን ሕይወት ማጠፋ ፍጡር አይደለሁኝም ብሎ ቢልም እንኳን ገንዘብ ስለሚወድ ገንዘቡን ተቀብሎ ከናርዲ ጋር ባንድ መኖር ስለሚፈልግ ምናልባት አባባ ሊያስፈራራው ይችላል። ወይንም ደግሞ አባባን አስለቅቆ ገንዘቡን ከአባባ በትክክለኛ መንገድ ተቀብሎ የራሱን ሕይወት የሚኖር ይመስላል። ቲና ተጋልጣ እስር ቤት መግባት አለባት። ቲና መጋለጥ አለባት። የቲና ተንኮል በቃ እዚህ ላይ መቁረጥ አለበት። እንደውም ቲና ለድራማው በጣም መጥፎ ነገር እያሳየች ነው። በጎረስኩኝ እጄን ተነከስኩኝ ይላል የሀገራችን ሰው ማለት ነው። አባባ ልጄ ብለው አምነዋት የልጅ ሚስት አድርገው ከተቀበሏት ዛሬ ቁም ስቅላቸውን እያሳየቻቸው ነው። ከድሮውንም ጀምራ
እንግዲህ ካሌብ ሞኝ በመሆኑ ምክንያት እወዳታለሁኝ እያለ አባባን ስንት ነገር ስታደርገው ዝም ብሏል። ግን ደግሞ ካሌብ አሁን ነቅቶባቸዋል እና ተመልሷል። አባቴ አንድ ነገር ቢሆን አለቃችሁም እያለ ነው። ትሁትዬ የኔ እርጎዬ ማለት ነው። እንደ ትሁት ሁሉም ሰው እንደ ትሁት ቢሆን በጣም ደስ የሚል ነበረ። ቲና ላልሞላት ነገር ሁሉ ነገር ተሟልቶላት ሁሉ ነገር ተስተካክሎላት ባሏን በከዳች ላይ የባሏን አባት ንብረትም ትፈልጋለች። ሁሉንም ንብረት በእጇ አድርጋ ሁሉንም ከቤት አስወጥታ ራሷ ደስተኛ ሆና የመኖር ነው ፍላጎቷ። ይሄ ደግሞ የሚሆነው እንዴት ሆኖ ነው? ምክንያቱም የእሷ ንብረት አይደለም የባባ ንብረት ነው እንጂ የእሷ ንብረት አይደለም። ካሌብም ቢሆን ሰርቶ ያገኘው ንብረቱ ነው እንጂ እሷ ጋር ሰርቶ ያገኘው አይደለም። ካሌብን ይዛ አባባን ይዛ እንደ ቤተሰብ ሆና መኖር እየቻለች ግን ደግሞ ገንዘብ ወዳድና ራስ ወዳድነቷ ራሷን እንድታጣ እንደዚሁም ደግሞ ያላትን ንብረት በሙሉ እንድታጣ አድርጓታል። ቲና አባባን ሁሉንም ነገርህን እንድትሰጠኝ ነው የምፈልገው ስትለው አባባ ቀልደኛ ነሽ እያላት ነበረ። እንዴ ምንድነው የቀለድኩት ስለው እና ያቀለድሽው አለመቀለድሽ ምንድነው? ዋናው ቀልድ መሆንሽማ ሁሉንም ንብረትን እንድትሰጠኝ ይፈልጋለሁኝ ስትይ ነው። እንግዲያውስ ልንገርሽ የኔ ልጅ አንዲትም ነገር አልሰጥሽም፣ 5 ሳንቲም አልሰጥሽም እና ከህይወትህ ገንዘብን ትመርጣለህ ስትለው አዎ ምናልባትም እዚህ ደረጃ እዚህ ጊዜ ድረስ የቆየሁት ይሄንን አይዋ ባትም እስከ ዛሬ ድረስ የቆየሁት ይሄንን ሊያሳየኝ ይሆናል ብለው አባባ ተሳለቁባት። እንደዚሁም አባባን ያገተው ሰውዬ እኔ ልንገርህ መደራደር ካለብህ ተደራደር፣ በህይወትህ አትደራደር። ያገተችህ ሴትዮ መጥፎ ሴትዮ ናት ሲላት እና ያገተችህ ሴትዮ አውቃታለሁኝ እንዴት አወካት ሲለው ጥላቴን የማላቃት ይመስልሃል እንዴ? ከሷ ውጭ ጥላት የለኝም ሲለው እና ማን ትባላለች ብሎ ሲጠይቀው ቲና ትባላለች ይለዋል። ቲና ትባላለች ስለው ካወቁማ እንግዲህ ከነቁማ አይቀር ምን ማድረግ እችላለሁኝ። እባክህን ልጄ እንደዚህ አታድርግ፣ ገንዘብ አትደራደርም ስላቸው ልጄ እባክህን እንደዚህ አታድርግ፣ እኔ ገንዘቡን ልስጥህና ልቀቀኝ ሲለው እኔ እንደዚህ አይነት ነገር አልሰራም። እርግጥ እኔ እስከዛሬ ድረስ በሰራው ስራ እንደዚህ አይነት ነገር ደርሶብኝ አያውቅም። ግን ደግሞ ብዙ ጓደኞቼ ከታጋቾች ጋር አይስማሙና ከለቀቋቸው በኋላ ከተስማሙ በኋላ ሌላ ችግር እየተፈጠረ ነው ሲላቸው አባባ ልጄ እኔ እኮ አንተ ጋር ለመደራደር አይደለም ገንዘቡን ለእሷ እንዲያልሰጣት ስለምፈልግ ነው ለአንተ የሚሰጥህ እንጂ ልደራደረህ አይደለም ሲለው ያጋቸውም ግራ በተጋባ መልኩ ምንም ማድረግ አልችልም አባባ አዝናለሁኝ፣ እኔ ስራዬን በትክክል ነው መወጣ አዝናለሁኝ፣ ምንም ማድረግ አልችልም፣ ምንም ባለማድረጌ ደግሞ እጸጸታለሁኝ፣ እንደዚህ ባደርግ ምንም የምጠቀመው ነገር የለም ሲላቸው በቃ እንዳልክ ይሆንልህ ችግር የለውም እንደዛ ከሆነ ብሎ ቲና ትሄድና አባዬ እንደራደር ስትለው አይ ከአንቺ ጋር ምንም የምደራደረውን ነገር የለኝም ባክሽን የምትይውና የበይኝና ልቀቂኝና ልሄድ ስላት ምን ነው ትንሽ ቆይ እንጂ ትንሽ ሳትቆይ ነው እንዴ የምትሄደው ትንሽ እንጫወት እንጂ ስትለው አይ እኔ ከአንቺ ጋር መጫወት አልፈልግም እና ንገሪኝ የካሌብ ሚስት ሲላት እንግዲያማ እንደዛ ከሆነ ዝም አስብልልኝ ስትለው ይሄን ሰውዬ እባክህ አንድ ጊዜ በጥፊ የምታለች ስትለው እኔ በጥፊ የምማታው ዝም ብዬ አይደለም መጀመሪያ አንቺ እያወራሽው አይደለ እንዴ ስታወሪው ነው እየመለሰልሽ ያለው ሲላት እና አትፈጽምም ማለት ነው ትእዛዜን ስትለው አሁን አልፈጽምም ሲላት አጋቸው ግን እኮ ስምምነታችን እስከ ሞት ድረስ ነበረ ይላታል አዎ እስከዛ ድረስ ነው ግን ደግሞ ዝም በል ብለሽው ዝም ካላለ የዛን ጊዜ ልመታው እችላለሁ ግን ደግሞ እያወራሽው ስለሆነ እየመለሰልሽ ነው ስለዚህ ስራዬን እንድሰራ በደንብ እንድሰራ አንቺ መናገር የለብሽም ስራዬን አውቄና ፈቅጄ ነው የምሰራው ይላታል። ቲናም ትናደድና ትነሳና አባባን ሁሉንም ነገርህን አሳጣሃለሁኝ የወሰድክብኝን በሙሉ እጥፍ አድርጌ አስመልስሃለሁኝ ትለዋለች። እንደዚህ ስትለው አባባም ምንድን የወሰድኩብሽ ነገር ምንም የወሰድኩብሽ ነገር እኮ የለም ይላታል። እና እንደዛ ካልሆነ ምንድን ነው የቀረው ስትለው ሁሉንም ነገርህን እያንዳንዷን አስስድሃለሁኝ እያለች ስትፎክርባቸው ነበረ። ቲና እቤቷ ተመልሳ ካሌብን አመለከትክ እንዴ ፖሊስ ጣቢያ እንሂድ እባክህን አባዬ መጎዳት የለበትም እያለች ነበረ። እንደዚሁም ዳኔ ከቲና ጋር ሆኖ ከውጭ ሁሉንም ነገር አወቀ። እባክሽን እንደዛ አትበይ ካሌብ የአባዬ መጥፎው ነገሩ ዋናው ገንዘቡ ምን እንደሆነ ታውቂያለሽ እባክሽን ውጭልኝ ካለ በኋላ ምንድነው የአባዬ ዋና ነገሩ ስትለው የአባዬ በጣም የሚወደው ድብቅ ነገሩ ሽጉጡ ነው ሲላት ትላለች። የአባዬ ሽጉጥ እኔ የምጠቀምበታለሁኝ
አባቴን አንድ ነገር የምታደርጉ ከሆነ አለቃችሁም ይላታል። ቲናም ተናዳ ስትወጣ ዳኒን ውጭ ላይ ታገኘዋለች። ዳኒን ፎከረብኝ እኮ ስትለው ምን አደረግሽ ስላት እሱማ ፎከረብኝ እንዴት እንደዚህ ይለኛል አባቱን የሚያገኘው መስሏታል ሲለው ዳኒ አባቱ አንቺ ጋር ነው እንዴ ያለው እንዴ እንደዛ ማለት ሳይሆን እንዴት እንደዚህ ያደርጋለች ስለው እባክሽን መሞቱን እኔ የምፈልገዋለሁኝ ያው የሚጸጽተኝ በእኔ እጅ አለመሆኑ ነው እንጂ ስላት እንዴ አንተ ከነሱ ጋር ሆነህ አይደል እንዴ ስትለው እባክሽ እያስመሰልኩኝ ነው እንደዛ የማደርገው እያስመሰልኩኝ ነው እንጂ ከነሱ ጋር ሆኜ አይደለም ስላት እና አባዬ አንቺ ጋር ነው ሲላት አሁን እኔ ጋር ነው ትለዋለች ቲና። ዳኒም ይህንን ተጠቅሞ እንደዚያ ከሆነ በቃ ሲላት በቃ አሳይኝ ሲላት እሺ ነገ አሳይሃለሁ ትለዋለች።